ሰላም ሰላም እንዴት ናችሁ? ሁሉ ሰላም ለኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በዚህ ቪዲዮ ስለ ሀላ አፕሊኬሽን በቁጥር አንድ ቪዲዮ አከፋፈቱንና እንዲሁም እንዴት ታክሳችሁን እንደምትሰሩ ሰርቼላችኋለሁ። በዚህ ቪዲዮ ደግሞ እንዴት ኤክስቼንጅ እናደርጋለን እንዲሁም ደግሞ እንዴት የሰራነውን ገንዘብ ወደ ባንክ ማስገባት ማውጣት እንችላለን የሚለውን አሳያችኋለሁ። እንዲሁም ደግሞ ስለ ጋምፕል እና ስለ ጊፍት እንዴት ለራሳችን ጋምፕል እና ጊፍት ማድረግ እንችላለን የሚለውንም አሳያችኋለሁ። በጣም ብዙ ሰው በሚባል ደረጃ ወደዚህ ፕላትፎርም እየገባ ነው። በጣም ብዙ ሰው እየሰራ ነው። እናንተም የመስራት ፍላጎት ያላችሁ ሰዎች ካላችሁ ኑ አብረን እንስራ። አሪፍ እና ምርጥ ፕላትፎርም ነው። መስራት አለባችሁ፣ ትጠቀሙበታላችሁ ብዬ አስባለሁ። በተረፈ ዛሬ እንዴት የሰራነውን ወደ ባንክ እናስገባለን፣ እንዴት ወደ ሰው እንልካለን፣ እንዲሁም ደግሞ እዚህ ፕላትፎርም ላይ ኮይን የለውም፣ እንዴት ወደ ኮይን ቀይረን ጋምፕልና ጊፍት እናደርጋለን የሚለውን ነው ማሳያችሁ። እንግዲህ ያው ፖይንታችንን እንጫናለን። ፖይንታችን ከተጫነ በኋላ ካሽ አውት እንዲሁም ደግሞ ኤክስቼንጅ እና ትራንስፈርም። ካሽ አውት ማለት ወደ ባንክ ማውጣት ነው። ኤክስቼንጅ ማለት ደግሞ ወደ ኮይን መቀየር ነው። ትራንስፈርም ማለት ደግሞ ወደ ሰዎች ወደ ኤጀንቶቻችን ሊሆን ይችላል፣ ወደ ሌላ ሰው ብቻ ኤጀንት ለሆነ ሰው ያለንን መሸጥ ብንፈልግ ወይ ደግሞ መቀየር ብንፈልግ ወደ ኤጀንቶቻችን መላክ ትራንስፈር ማድረግ ማለት ነው። እንግዲህ ስለ ካሽ አውት ወደ ባንክ እንዴት እናወጣለን የሚለውን ከረንሲ ታይፕ የሚል አለ፣ ፔመንት ሜቶድ የሚል አለ። ከረንሲ ታይፕ የሚለውን ስንጫን ነው እንግዲህ እችን ስንጫን እንደዚህ ሀገር ያስመርጠናል። እኛ ወደ ብር ደግሞ ወደ ኢትዮጵያ ብር ስለሆነ መቀየር የፈለግ ነው ኢትዮጵያን እንመርጥለታለን። ኢትዮጵያን አስገባን። ከዛ በመቀጠል ከሱ ስር ፔመንት ሜቶድ እንመርጣለን። የተለያዩ ባንኮች አሉ። እሱን ቀስቷን እንነካትና ይኸው እንግዲህ ኢትዮጵያ ንግድ ባንክ፣ ቴሌብር፣ አዋሽ ባንክ፣ አቢሲኒያ ባንክ እንዲሁም ኮፒ አሉ። ከነዚህ መካከል እኛ በምንጠቀምበት አካውንት መርጠን እንልካለን ማለት ነው። ንግድ ባንክን እንመርጣለሁ እኔ ኢትዮጵያ ንግድ ባንክ ነው መረጥኩለት። ኢትዮጵያን መረጥኩ። ከዛ ንግድ ባንክን መረጥኩለት። ያው 100,000 ነው መላክ የሚቻለው ወይ ደግሞ $10 ሲሆን እዚህ ጋር 10,000 ፖይንቱን ወይ ደግሞ $1 በ148 ብር ነው የሚመነዝርልን ማለት ነው። ስለዚህ ከሱ ወረድ ብለን እንግዲህ ያው ፎርም አለ፣ ፉል ኔም አለ፣ ፔን ነምበር አለ፣ አካውንት የከፈታችሁበት ስልክ ቁጥር እና ሙሉ ስማችሁን፣ ከሱ ቀጥሎ ደግሞ ስልክ ቁጥር ታስገባላችሁ። ከዛ ሶስተኛው ላይ ባንክ አካውንት ነምበራችሁን ታስገባላችሁ ማለት ነው። ይሄ አሁን መቀየር ወደ ብር ማውጣት ስላልፈለኩኝ ነው። መሰረቱ ይሄ ነው። ገንዘብ አወጣጡ እንደዚህ ነው ማለት ነው። እኔ ግን ኤክስቼንጅ ማድረግ ነው የፈለኩት። ስለዚህ ኤክስቼንጅ የሚለው ላይ አደርገውና 100,000ን 90,000 አድርጎ ይቀይርልኛል። ኢንተር አማውንት የሚለው ላይ አንድ እንጽፋለን። ያው 100,000 ስለሆነ መቀየር የፈለኩት 197,834 አለኝ። እኔ 100,000 ነው መቀየር የፈለኩት። 100,000ን 90,000 አድርጎ ነው የሚቀይርላችሁ። ስለዚህ አንድ ቁጥርን ትጽፋላችሁ፣ ከስር 90,000 ይጽፍላችኋል ማለት ነው። 90,000 ስለዚህ ኤክስቼንጅ ፖይንትስ ትሉታላችሁ። ኤክስቼንጅ ፖይንትስ ስትሉት እዚህ ጋር አሻራ ስትሰጡ፣ አሻራ ካልሰጣችሁ ኤክስቼንጅ ማድረግ አትችሉም። አሻራ ስትሰጡ የሚጠይቃችሁ ኮድ አለ። ኮድ አስገቡ ይላችኋል። ያንን ኮድ ነው እዚህ ጋር አምጥታችሁ የምትሞሉት ማለት ነው። ለምሳሌ እንደዚህ ዝም ብዬ እኔ ቁጥሬን መቀየር ስለማልፈልግ ዝም ብዬ
የሆነ ቁጥር ላስገባና ላሳያችሁ። እንደዚህ አድርጋችሁ ቬሪፋይን ታረጉታላችሁ ማለት ነው። ቬሪፋይን ስትሉት ቀጥታ ነው የሚቀይርላችሁ ወደ ኮይን 100 ሺውን 90 ሺህ አድርጎ ይቀይርላችኋል። ይኸው እንግዲህ እኔ ቀይር ያለው የራሴን ኮድ አስገብቼ 90 ሺህ ቀይሮልኛል ማለት ነው። እዚህ ጋር እንደምትሉት 97 ሺህ ነበረኝ 97,834 ቀርቶኛል ማለት ነው። አሁን ፖይንቴ ላይ 90 ሺህ ኮይን ይገባልኛል ማለት ነው። ወደ ኋላ ብዬ እመለሳለሁ። ይኸው 90 ሺህ ፖይንት ማነው ኮይን እዚህ ጋር ገብቶልኛል ማለት ነው። አሁን እንግዲህ በዚህ ኮይናችን ምንድነው የምናደርገው፣ እንዴት ነው የምንጠቀምበት የሚለውን ነው ማሳያችሁ። እዚህ ፕላትፎርም ላይ ጥሩ ነገር እዚህ ፕላትፎርም ላይ በጣም ጥሩ ነገር ምንድነው፣ ለራሳችሁ ጋምፕል ማድረግ ትችላላችሁ። ለምሳሌ እንደ ፖፖ ሰው ቤትም ሆናችሁ ራሳችሁን ቤትም ሆነ እናንተን አያካትትም ጋምፕል ለማድረግ እና ጊፍት ለመስጠት። እዚህ ግን ለራሳችሁም ጭምር ጋምፕልን ብታደርጉ ለራሳችሁም ጭምር ነው ጋምፕል የምታደርጉት። ጊፍትም ለራሳችሁ መስጠት ትችላላችሁ። ለራሳችሁ ብቻ ራሱ ማድረግ ትችላላችሁ ጋምፕልና ጊፍት ማለት ነው። በጣም ደስ የሚለው ነገር ይሄ ነው። ፖፖ ላይ ብትበሉም ብታገኙም ለራሳችሁ ምንም የሚተርፋችሁ ነገር የለም። እዚህ ጋር ግን ቢያንስ ጋምፕል ስታደርጉ የተወሰነ ፐርሰንት ለእናንተ የሚቀርላችሁ ፐርሰንት ስላለ እሱ ጥሩ ነገሩ ነው። እና ደግሞ 800ዋን እዚህ 150 ጊፍት ካልተቀበላችሁ ስለማይሰጣችሁ ለሷም ራሳችሁ ጊፍት እየሰጣችሁ ነው። አሁን ስለወሰድኩ ነው። በነገራችን ላይ ከ10 ጀምሮ 100 1000 እስከ 10000 ያለውን እነዚህ ዶንዶን የሚሉት የወሰድኳቸው ናቸው ማለት ነው። ይሄን ይመስላል። ለራሳችሁ ጊፍት መስጠት ትችላላችሁ። ያው ስቲኒድ እንግዲህ እያደገ ነው የሚሄደው። እኔ 150 ሺህ አሁን በ3000 ነው የምሰራው። በሰዓት 3000 በሰዓት 3000 ለ2 ሰዓት ስቆይ 6000 ነው የምሰራው። የእናንተም ስቲኒድ እንደዚህ እያደገላችሁ ለራሳችሁ ጋምፕል ባደረጋችሁ ቁጥር ጊፍት በሰጣችሁ ቁጥርም ስቲኒዳችሁም እንደዛው እያደገላችሁ ይሄዳል ማለት ነው። ስለዚህ አሁን እስኪ ስለ ጋምፕል እና ስለ ጊፍት ያሳይ። እዚህ ጋር እንግዲህ የመጀመሪያ ኤችኦቲ የምትለዋ ላይ ጊፍት ናቸው እነዚህ በአጠቃላይ ከ100 ጀምሮ 200 300 እያለ ይቀጥላል እስከ 1 ሚሊዮን ድረስ አለ። ኤችኦቲ ላይ ስታረጉት ጊፍት ነው ማለት ነው። የመጀመሪያዋ ሆት የምትለዋ ጽሁፍ ላይ ስታረጉት ማለት ነው እንግዲህ እስከ 1 ሚሊዮን ድረስ ጊፍት አለ ማለት ነው። ሁለተኛዋ እንግዲህ ላይክ የምትለዋ ጋምፕል ናት። እሷ የጋምፕል ቦታ ናት። ሶስተኛው ልክሰሪ የምትለዋለች። እነሱ ደግሞ ያው እንዲሁ ጊፍቶች ናቸው። በብዙ ኮይኖች ገዝተው የተቀመጡ ጊፍቶች ናቸው። ሁለቱ ጊፍቶች ናቸው። መሀለኛዋ ላይክ የምትለዋ ናት እንግዲህ ጋምፕል ማለት። እንግዲህ እዚህ ጋር ይቺ የጥሩምባ ምልክቷ መጀመሪያ ላይ ስትገቡ የምታገኟት ጂኮይን ናት። እሷን ጋምፕል በማድረግ ሊወልድላችሁም ላይወልድላችሁም ይችላል። ወይ ጊፍትም ወይ ጋምፕልም ያው ነው። ብቻ ጊፍት በመስጠት ይወልዳል። 10,000 ሲሞላ የ3 ቀን ቪአይፒ መግዛት ትችላላችሁ። ከዛ በላይም ከሆነላችሁ በዚህ መሰረት ጋምፕል ስታረጉ ሊወልድላችሁ ይችላል። ይወልዳል አንዳንዴ ማለት ነው። ሌላው እንግዲህ ያው ኖርማል በኮይን የምንጫወተው ጋምፕል ነው። ከሎሊፖፕ ከ10 ጀምሮ እስከ 10,000 ድረስ አለ። ከ10 ጀምሮ እስከ 10,000 ድረስ አለ ጋምፕል ማድረጊያ ማለት ነው።
ይሄን ከ10 ጀምሮ ያለውን የምትጫወቱት በኖርማል በኮይናችሁ ነው። በነገራችን ላይ አሪፍ ይወልዳን ጋምፕል። እንደዚህ አፕሊኬሽን የተመቸኝ የለም። በጣም ነው የሚወልደው ጋምፕል ይሰራል እና ሞክሩት። ያው የመጀመሪያ የ7 ቀን በደንብ ከሰራችሁ በ8 ቀን ወይ በ9 ቀን ኤክስቼንጅ አድርጋችሁ 15000፣ ኤጀንት ከሆናችሁ 16000፣ ሆስት ከሆናችሁ ደግሞ 10000 ኮይን ስለሚተርፋችሁ በሱ ጋምፕል አድርጋችሁ መሞከር ትችላላችሁ እና አሪፍ ይሰጣል። ኔትወርክ ካለ ምርጥ ነው። ያሁን እየወለደልኝ ነው። ቢግ ዊን እያለ ነው 100 አንዴ ከተጫናችሁት በኋላ አንዴ ተጭናችሁ ሴንድ ካላችሁ በኋላ እንደዚህ ኮምቦ የምትለዋን እሷን ነው ታብ ታብ የምታረጓት። አንድ ሺህ ወለደልኝ። ይኸው ለራሳችሁም እዚህ ጋር ላለው ሰውም በአጠቃላይ ለሁሉም ከፈለጋችሁ እዚህ ወንበር ላይ ብዙ ሰው ካለ ሁሉንም ኦል የምትለዋን ሰሌክት አድርጋችሁ ሁሉም ላይ ጋምፕል ማድረግ ትችላላችሁ። በግላችሁ ከፈለጋችሁ የራሳችሁን ብቻ ተጭናችሁ ጋምፕል ማድረግ ትችላላችሁ ማለት ነው። እስኪ ቀይረን ሞክረው። በ200 ሞክረው እስኪ ይወልዳል አይወልድም? ኦ 3 ጊዜ ወለደ። ሌላው እንግዲህ ጊፍት ነው። ለሷ ለ1300 ስትልኩ 210 ነው የሚደርሰው። በ210 ሪሴቭ ማለት ይቻላል ማለት ነው። 150 ለፓርቲ ለምትጠይቀው 150 300 ነው የሚላከው። ለሷ ላኩላት ለ800 ሪሲቭ መባይዋ ለኪያ ለቲጂ። እስኪ አሁን ደግሞ ለራሴ ልላክ። በነገራችን ላይ እቺን ክራውን የምትለዋን ለራሳችሁ ጊፍት ስትልኩ 1000 ይሰጣችኋል። 1000 ፖይንት ይሰጣችኋል። ደስ ይላል።